بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው قسوة القلب مرض عظيم ابتلينا به في هذا الزمان የቀልብ ድርቀት በዘመናችን የተፈተንበት ከባድ በሽታ ነው። ቁርአን ሰምተን ውስጣችን የማይነካ ሙታኖቻችንን ቀብረን ምንም የማንገሰጥ ዳዕዋዎችን እየሰማን ትምህርት የማንወስድ ሆነናል። ይህ ምክንያቱ የቀልብ ድርቀት ነው። በሽታም የለም አላህ Subhanahu Wa Ta'ala መድኃኒት ያበጀለት ቢሆን እንጂ የቀልብ ድርቀት መድኃኒት ደግሞ የአላህን መጽሐፍ በማስተንተንና በማሰላሰል ያለ ማቋረጥ ማንበብ ነው። فإن هذا الكتاب لو تنزل على جبل لرأيته خاشعا متصدعا ይህ ቁርአን በተራራ ላይ ቢወርድ ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየው ነበር። በሌላም አንቀጹ አላህ Subhanahu Wa Ta'ala እንዲህ ይላል፣ ይህ ወዳንተ ያወረድነው ብሩክ መጽሐፍ ነው አንቀጾቹን እንዲያስተነትኑና የአእምሮች ባለቤቶችም እንዲገሰጡ አወረድ ነው። ስንት ምክሮችና ተግሳጾች ይዟል መሰላችሁ? ስንት ተአምራትና ትምህርት አዝሏል መሰላችሁ? ነገር ግን አላህ Subhanahu Wa Ta'ala እንዳለው ልቦቻችሁ ደረቁ፣ እርሷም እንደ ድንጋዮች ወይም በድርቅና ይበልጥ የበረታች ናት። ተከታዩ የነቢያችን አለይሂ ሰላቱ ወሰላም ትልቅ ምክር ነው። እትርምጥን ባለመልኩ የቀረበ ዑለማዎችም ይህ ምክር ከነቢያችን አለይሂ ሰላቱ ወሰላም ምክሮች በላጩ ነው ይላሉ። በውስን ቃላት ታላቅን ምክር ለገሱ። ጥቂት ቃላት ቢሆንም ነገር ግን ብዙ ትርጉም ያዘለ ነው። የንግግር ጥበብም ተችረዋል ነቢያችን አለይሂ ሰላቱ ወሰላም። ምክራቸውም እንዲህ ይመስላል። قوله أكثروا من ذكر هذه من لذة نعم أيها الغالي ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ። አዎ ወዳጆቼ፣ ሞትና ስካሩ የቀብር ጽልመትና ጥያቄው በዘነጋን ጊዜ የቂያማ ቀንና ጭንቀቱ ሲራጥና የመንገዱ ቅጥነት በዘነጋን ጊዜ ቀልባችን ደረቀች፣ እንደ ድንጋይ ሆነች፣ ይበልጥ ከድንጋዩም በድርቅና በረታች። ስለዚህ አባቴና እናቴ ቤዛ ይሆንላቸውና ነቢያችን አለይሂ ሰላቱ ወሰላም ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ አሉ። አዎ ሞት በጠንካራው ዘንድ ቢወሳ የሚያደክመው፣ ከፍ ባለው ዘንድም ቢወሳ የሚያዋርደው፣ ብዛት ባለው ዘንድም ቢወሳ የሚያሳንሰው የሆነ ነው ሞት። አዎ ሞት በዚያች ቃሬዛ ሁሉም ይሳፈራል። ከሞትም ማምለጫ የለ። በዓይናችን በብረቱ በየለቱ ጀናዛዎችን እንደ ተራ መመልከት ወላሂ ከሞቱ በላይ የሚያስፈራ ነው። የቀልባችን ድርቅና አላህ Subhanahu Wa Ta'ala ይፈውስልን ዘንድ እንለምነዋለን። የእውቀት ባለቤቶች እንዳሉት ሞት ማለት ሩህ ከአካል ሲለይ ነው። ከአንድ ሁኔታ ወደ ሌላ ሁኔታ መሸጋገር፣ ከአንድ መኖሪያ ወደ ሌላ መኖሪያ መዘዋወር። አላህ Subhanahu Wa Ta'ala ሞትን ሙሲባ ወይም አደጋ በማለት በሚከተለው አንቀጽ ገልጾታል። በምድር ብትጓዙና የሞት አደጋ ብትነካችሁ ይላል። لكن المصيبة الأعظم من الموت يا رعاك الله الغفلة عن الموت ነገር ግን ከሞት የባሰው አደጋ ወይም ሙሲባ ከሞት መዘናጋት ነው። ሞትን አለማስታወስ ነው። ለሞት አለመዘጋጀት ነው። ይህ ነው የባሰው አደጋ ወንድሜ ሆይ። ሙፈሲሮች ይህንን የሚከተለውን አንቀጽ ማለትም ያ የተኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ሕይወትን የፈጠረ ነው የሚለውን አንቀጽ ሲተነትኑት ሞትን የበለጠ አስታዋሽ ማለት ነው ብለዋል። ምክንያቱም ሞትን የሚያስታውስ ሰው ለሞት ዝግጅት እያደረገ ነው። አቡ ዓሊ አድቃ ምን ይላሉ? ሞትን ማስታወስን ያበዛ በሶስት ነገር ይቻላል። ተውበት ይፋጠንለታል፣ በአምልኮ ተግባራት ነሻጣ ወይም ብርታት ያገኛል፣ እንዲሁም በልቡ እርግጠኛነት ይነግሳል። ሞትን የዘነጋ ደግሞ በሶስት ነገር ይቀጣል። አንደኛው ነገ እተውበታለሁ ይላል፣ ሁለተኛው በአምልኮ ተግባራት ይሰላቻል፣ ሶስተኛው ደግሞ በልቡ ውስጥ እርግጠኛነት ይጠፋል። ስለዚህ ወዳጆቼ ልብን ከሚያረጥቡ መካከል ሞትን ማስታወስ ነው። ሁኔታውን የቀብር ጽልመቱን ማስተንተን ነው።
ስለዚህ አባቴና እናቴ ቤዛ ይሆኑላቸውና ነቢያችን አለይሂ ሰላቱ ወሰላም ቀብርን እንዳትዘይሩ ከልክያችሁ ነበር። አሁን ግን ዘይሩ፣ አኺራን ያስታውሳችኋልና። ሰዎች አኺራን ማስታወስን በዘነጉ ጊዜ ቀልባቸው ደረቀች። ሶላቶች ተረሱ፣ ክልክላዎች ተፈጸሙ፣ አላህ ባዘዛቸው ተግባራት ላይ ተዳከሙ። አንተ በበጎ ተግባራት ላይ የተዘናጋኸው ሆይ፣ አንተ ጊዜ ያለኝ እያልክ የተታለልከው ሆይ፣ ሞት ሲመጣ ድንገተኛ ነው። ቀብር ደግሞ የሥራ ሳጥን ነው። በታላቁ አላህ የሆነብህና ንገረኝ፣ ጠዋት ከቤት ስትወጣ ላልመለስ እችላለሁ ብለህ አስበህ ታውቃለህ? ዛሬ ሕይወት የመጨረሻ ቀን ሊሆን ይችላል ብለህ አስበህ ታውቃለህ? ዛሬ የሞት መልአክ ቢመጣ በራሴ ተማመናለሁ ብለህ ታስባለህ? አትዘናጋ፣ አላህ ይዘንልህና። ከማውቃቸው ሰዎች አንዱ ወደ ቀትር አካባቢ ቤተሰቦቹ ጋር ደወለ። ከዚያም ዛሬ ከሥራ በጊዜ ወጥቻለሁና ምን ይዤላችሁ ልምጣ አላቸው። እነሱም ይህን አምጣልን አሉት። በአንድ ሰዓት ውስጥ ጨርሼ እመጣለሁ አላቸው። 1 ሰዓት አለፈ፣ 2፣ 3 ሰዓታት አለፉ፣ አልመጣም። ከመግሪብ በፊት አንዱ ደወለላቸውና አላህ ሰብሩን ይስጣችሁ፣ እከሌ ከሥራ ቦታው እንደወጣ የመኪና አደጋ ገጠመውና ሞተ አላቸው። በአላህ ይሁንብህ፣ ቤተሰቦቹ ጋር ሲደውል ላልመለስ እችላለሁ ብሎ አስቦ ነበር። እነሱስ አስቤዛ ሲጠይቁት አስቤዛው ላይደርስ ይችላል ብለው አስበው ነበር። እንዲያው የአስቤዛው አምጪ አይመጣም ብለው አስበው ነበር። ከደጋጎች አንዱ በድቅድቅ ጨለማ ሁሌ ሌሊት ይነሳና በአካባቢው እየዞረ الرحيل 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 የመሄጃው ቀን የመሄጃው ቀን የመሄጃው ቀን እያለ ይጮህ ነበር። ሞት ማለት ነው። ታዲያ አንድ ሌሊት ይህ ድምፅ ተቋረጠ። ከዚያም የመንደሩ ገዢ እገሌ ምን ነው ድምፁ ጠፋሳ አለ። ከዚያም ሞተ አሉት። ሰዎችን ስለ ሞት እያስታወሰ በሞት ተወሰነ። ነገር ግን በምን ሁኔታ ሆኖ ሰዎችን ስለ ሞት እያስታወሰ በዱንያ ተስፋዎች ሳይሸነገል ፍጻሜው አማረ። አንድ ሰው በመጥፎ ሁኔታ ላለው ለጓደኛው እንዲህ ይለዋል፣ አንተ እገሌ ሆይ ሞት ቢመጣ ያለህበት ሁኔታ የምትረካበት ሁኔታ ነውን? ከዚያም ሰውየው ወላሂ አይደለም አለ። አሁንም ጠየቀው፣ ከዱንያ በኋላ ያለው ሀገር የሥራ አገር ነው ብለህ ታስባለህን? ሰውየውም ወላሂ አይደለም አለ። አሁንም ጠየቀው፣ የሞት መልአክት ሲመጣ ያለህበት ሁኔታ አስተማማኝ ነው ብለህ ታስባለህን? ሰውየውም ወላሂ አይደለም አለ። ከዚያም እንዲህ አለ፣ በአላህ ይሁንብኝ፣ በእንዲህ አይነት ሁኔታ የሚረካ ጤነኛ ሰው አለ ብዬ አላስብም። ሞት ወደ ሌላ ዓለም ያሻግርሃል፣ ወደ ሌላ መኖሪያ ያዘዋውርሃል። ብዙ የለፋህለትን ነገር ትተህ ትሄዳለህ። ከሀብት ባለቤት ወደ አቡጀዲ ጨርቅ ተጠቅላይ ትቀየራለህ። ከሄድክ በኋላ ንብረትህ ብዙ ተረካቢዎች ሲያገኝ፣ አንተ ግን የመቃብር ትል ይረከብሃል። አዎ ወዳጄ፣ ከሞት አትዘናጋ። የእውቀት ባለቤቶች በአንድ ድምፅ ተስማምተው ሞት የተለየ ቦታ፣ የተወሰነ ጊዜ፣ የተለየ ምክንያትና የተለየ ዕድሜ የለውም ብለዋል። ሳታስቡት በድንገት ይመጣል። قل إن الموت الذي تفرون منه فإنه ملاقيكم ያ ከርሱ የምትሸሹት ሞት እርሱ በርግጥ አግኛችሁም። ከዚያም ሩቅንና ቅርቡን አዋቂ ወደ ሆነው ጌታ ትመለሳላችሁ። ትዘሩትም የነበራችሁትን ሁሉ ይነግራችኋል በላቸው ይላል አላህ ሱብሓነሁ ወተዓላ። በሌላም አንቀጽ እንዲህ ይላል፣ የሞትም መከራ እውነቱን ነገር ታመጣለች። ሰው ሆይ ይህ ያ ከርሱ ትሸሸው የነበርከው ነው ይባላል። ጊዜው ቢረዝምም ሞት አይቀሬ ነው። ዑመር ኢብኑ ዓብዱልዓዚዝ አብረውት ለሚቀማመጡት እንዲህ አሏቸው፣ እኔ ባለሁበት ቦታ ለመቀመጥ 3 መስፈርቶች መሟላት አለባቸው። አንደኛው ስለ ዱንያ ላታወሩ፣ ሁለተኛው ሰውን ላታሙ፣ ሶስተኛው ደግሞ ቀልድ ላትቀልዱ አላቸው። ታዲያ ሞትን ያስታውሱ ነበር። ቀብርና ጽልመቱን ይተዋወሱ ነበር። ከተቀመጡበት ሲነሱም ልክ ከለቅሶ የተነሱ ነበር የሚመስሉት። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ይህች የመጨረሻይቱ አገር ለእነዚያ በምድር ውስጥ ኩራትንና ማመፅን ለማይፈልጉት እናደርጋታለን። ምስጉኒቱም መጨረሻ ለጥንቅቆቹ ናት። እናንተ የአላህ ባሮች አላህን ፍሩ፣
አላህን ፍሩ። እድሜ የፈለገ ያክል ቢረዝም አጭር ነው። ዱንያም ምን ያክል ብትበዛም የተዋረደች ናት። ጥፍጥናን ቆራጭ፣ ስብስብን በታኝ፣ ልጆችን የቲም አድራጊ የሆነውን ሞት ማስታወስን አብዙ። መቃብርን ዘይሩ፣ አኺራን ያስታውሳችኋልና። የዲን ትምህርት የሚተላለፉባቸው ቦታዎችን አዘውትሩ፣ ልብን ያረጥባሉና። አላህ ይጠብቅህና ቀልብህ ከደረቀ አላህን ማስታወስን ማብዛት አለብህ። አኺራን ማስታወስ፣ ሞትን ማስታወስን አብዛ። እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሁኑ። እነዚያ እነርሱ አመፀኞቹ ናቸው። አላህ ሆይ የዕድሜያችን ፍጻሜ መልካም አድርግልን፣ የመጨረሻው ሥራዎቻችንንም መልካም አድርግልን። ከቀናቶቻችን በላጩ አንተን የምናገኝበት ቀን አድርግልን። አላህ ሆይ ዕድሜያችንን አርዝምልን፣ ሥራዎቻችንም አሳምርልን። አላህ ሆይ ከመሞታችን በፊት እውነተኛ ተውበትን ለግሰን፣ በሸሃዳ የምንሞትም አድርገን፣ ከሞትንም በኋላ እዝነትን የምንጎናጸፍ አድርገን። ቸር ከሆነው አላህ ስብሓንሁ ወተዓላ ውጭ ሌላ አምላክ የለም። የታላቁ ዓርሽ ጌታ ከሆነው አላህ ሌላ ጌታ የለም። የሰማያትና የምድርን እንዲሁም የታላቁ ዓርሽ ባለቤት ከሆነው አላህ በቀር በእውነት ሊመለክ የሚገባው አምላክ የለም። በዚህች ቃል እንኖራለን፣ በሷም እንሞታለን። አላህ ሆይ ከዱንያ የመጨረሻ ቃላችን ላኢላሃ ኢላላህን አድርግልን። አላህ ሆይ ሞትና ስካሩን፣ ቀብርና ጽልመቱን፣ የቀብር ጥያቄ፣ የቂያማ ቀንና መከራዎቹን አቅልልልን። አላህ ሆይ በዝነትህ እንጂ በአጉዳይነታችን አትያዘን፣ አንተ የመሐርታ ባለቤት ነህና። አላህ ሆይ ኃጢአቶቻችንንና አባካኝነታችንን ይቅር በለን፣ ጽናቱን ስጠን፣ በከሃዲዎችም ህዝቦች ላይ ድልን ስጠን። አላህ ሆይ በሀገሮቻችን ሰላምን ስጠን፣ መሪዎቻችንንም አቅናለን። አላህ ሆይ አንድ አድርገን፣ መስመራችን አንድ አድርግልን፣ በመካከላችንም እርቅ አውርድልን። በከሃዲዎችም ህዝቦች ላይ ድልን ስጠን፣ አንተ ብርቱ የሆንከው ጌታ ሆይ። ታላቁን አላህ ምህረቱን እለምነዋለሁ በነቢያችንና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ የአላህ ሰላምና እዝነት ይውረድ። አስተግፊሩላህ አልዓዚም ወሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።